ሰላም ውድ የሚኪ ሚዲያ ቤተሰብ እንዴት ናችሁ? በዛሬው ቪዲዮ የምናቀርብላችሁ ልታውቋቸው እና ልትጠነቀቋቸው የሚገቡ 5 አይነት አደገኛ ማልዌር የሚባሉትና የኮምፒውተር ፕሮግራሞች ናቸው። ወደ ቪዲዮ ከመግባታችሁ በፊት ለዚህ ቻናል አዲስ ከሆናችሁ ቪዲዮ አይታችሁ ሰብስክራይብ፣ ላይክ እና ሼር በማድረግ አዳዲስ ጠቃሚና አዝናኝ መረጃዎችን ማግኘት ትችላላችሁ። ወደ ቪዲዮ ስንገባ መጀመሪያ ስለ ማልዌር ምንነትን እናያለን። ማልዌር ማለት ፕሮግራም ወይም ሶፍትዌር ሲሆን ዓላማው ኮምፒውተር ላይ ያሉ ፋይሎችን መስረቅ፣ ማጥፋት፣ ማስተካከል ወይም ሲስተሞች እንዳይሰሩ ወይም የሚሰሩትን ስራዎች ማደናቀፍ ነው። ወይም ደግሞ ማልዌር ማለት ኮምፒውተሮችን ወይም ሲስተሞችን የቀን ተቀን ስራዎችን መስራት እንዳይችሉ የሚያስችል ጎጂ ፕሮግራሞች ናቸው። እንደዚህ አይነት ጎጂ ፕሮግራሞች እኛ በተለምዶ ቫይረስ እንላቸዋለን። እሱ ስህተት ነው። ምክንያቱም ማልዌር ሲባል አንድ ፕሮግራም ብቻ ሳይሆን እንደ ፕሮግራሞቹ ዓላማ የተለያዩ አይነት ፕሮግራሞችን የያዘ ነው። ቫይረስም ከፕሮግራሞቹ መካከል አንዱ ነው። ማልዌር ከሚባሉ ፕሮግራሞች መካከል አንደኛ ቫይረስ፣ ሁለተኛ ወርምስ፣ ሶስተኛ ትሮጃን ሆርስ፣ አራተኛ ስፓይዌር እና አምስተኛ ራንሰምዌር ከጥቂቱ በትንሹ ናቸው። እነዚህ የዘረዘርኩላቸው የማልዌር አይነቶች ማለት ነው። ወደ መጀመሪያው የማልዌር ፕሮግራም አልፋለን። አንደኛ ቫይረስ ማለት የኮምፒውተር ፕሮግራም ሲሆን ራሱን ኮምፒውተራችን ላይ ባሉ የተለያዩ ፕሮግራሞች ለምሳሌ ሙዚቃዎችን ሊሆን ይችላል ቪዲዮዎች ላይ በማጣበቅ ኮምፒውተራችን ላይ ይቀመጣል። ራሱንም ያበዛባል። ኢንተርኔት ኔትወርክ ሲያገኝ ደግሞ በኔትወርክ አማካኝነት ከኮምፒውተር ወደ ኮምፒውተር ይሰራጫል። ለምሳሌ የኮምፒውተራችንን ሴክተር ስራ ያዛባል። የኮምፒውተራችንን ሁለተኛ ጉዳቱ ደግሞ የኮምፒውተራችን ሲስተም ፕሮግራሞች ስራቸውን እንዳይሰሩ ያደናቅፋል ኦር ኢንፌክትስ ሲስተም ፕሮግራምስ። ሌላኛው ጉዳት ደግሞ የምንጠቀማቸውን የተለያዩ ፕሮግራሞችን ይበክላል። ኢንፌክትስ ኦርዲናሪ ፕሮግራምስ። ስለ ቫይረስ ከጥቂቱ ይህንን ይመስላል። ሁለተኛ ወርምስ የሚባል የማልዌር አይነቶች ሲሆኑ ወርምስ ማለት ልክ እንደ ቫይረስ ራሱ በራሱ የሚያዛባ ፕሮግራም ነው። ኮምፒውተራችሁ ላይ ወርምስ ካለ የኮምፒውተራችሁ ስፔስ ይጠቀማል። ስለዚህ ኮምፒውተራችሁ በጣም እንዲገረፈፍ ያደርጓል ማለት ነው። ሶስተኛ ትሮጃን ሆርስ። ይህ ደግሞ ዓላማው ኮምፒውተሮች ላይ ያሉ ፋይሎች መስረቅ ወይም ሌላ ጎጂ ድርጊቶች የሚፈጽም ፕሮግራም ነው። ይሁን እንጂ ትሮጃን ስያሜ ያገኘው በጥንት ጊዜ ግሪኮች ትሮይ የምትባሏን ከተማ ሲወሩ የግሪክ ወታደር ፈረስ የሚመስል ነገር በመስራት በእንጨት ተቀርጾ በተሰራ ፈረስ ውስጥ ወታደሮችን በመለቅበቅ በከፍተኛ ወታደራዊ ኃይል የምንጠቀመውን ወደ ትሮይ ከተማ በቀላሉ ይገባሉ። በወቅቱ ለትሮይ ከተማ ፈረስ በጣም የሚከበርና ውድ ስጦታ ነበር። ለዛ ነበር እነዚህ በእንጨት የተሰሩ ፈረሶች ወደ ትሮይ ከተማ ያለምንም ጦርነት በቀላሉ መግባት የቻሉት። ቀኑ ሲመሽ የግሪክ ወታደሮች ከእንጨት የተሰሩ ፈረሶች ውስጥ በመውጣት ትሮይ ከተማን አጠቁ በሚል ምክንያት ነበር ትሮጃን የሚል ስያሜ የተሰጠው። አራተኛ ስፓይዌር ማለት ሶፍትዌር ሲሆን ስራው ዳውንሎድ የተደረገበትን ኮምፒውተር ላይ የሚደረጉ እንቅስቃሴዎች የለቀመ ይህን ሶፍትዌር ለሰራው አካል ኢሜል ያደርጋል። ስፓይዌር ከሚባሉ ጎጂ ሶፍትዌሮች መካከል ኪሎገር የሚባሉ ይጠቀሳል። ይህ ኪሎገር የተባለው ስፓይዌር ስራው በኮምፒውተራችን ኪቦርድ ላይ በተደጋጋሚ የሚጠቀሟቸውን ፋይሎች ያጠናል። ኮምፒውተራችሁ ላይ ኪሎገር ካለ ለምሳሌ የፌስቡክ ዩዘርኔም ፓስወርድ ስታነቡ ፊደሎችን ለቅሞ ይይዛል። እንዲሁም ኦንላይን ባንኪንግ ተጠቃሚ ከሆናችሁ የአካውንታችሁ ዩዘርኔም እና ፓስወርድ የለቀመ ለባለቤቱ ይልካል ማለት ነው። አምስተኛ ራንሰምዌር የሚባል ማልዌር አይነት ነው። ሌላው እጅግ አደገኛ ሶፍትዌር ራንሰምዌር ፕሮግራም ሲሆን ዋናው ስራው ኮምፒውተራችንን ሙሉ ለሙሉ ኢንክሪፕት ማድረግ ነው። ኮምፒውተራችንን ለመጠቀም ስንከፍተው አይከፍትም። በራንሰምዌር የተጠቃ ኮምፒውተር ለመክፈት ስትሞክሩ ይቅርታ ይህን ኮምፒውተር መክፈት አትችልም፣ ኮምፒውተርን ለመክፈት ከፈለክ መጀመሪያ ገንዘብ ክፈል የሚል መልእክት ይመጣላችኋል። ገንዘቡን ካልከፈላችሁ ኮምፒውተራችሁን መጠቀም አትችሉም። ምንም ፋይል ሳይጠፋ ኮምፒውተሩን ከራንሰምዌር ነፃ ማድረግ አስቸጋሪ ነው። ስለዚህ እንደዚህ አይነት ሁኔታ ሲያጋጥም በተሻለ የሳይበር ሴኩሪቲ ባለሙያ ማሳወቅ ይመጣል። የሚኪ ሚዲያ ቤተሰቦች በነበረን ቆይታ ስለ ቫይረስ በተመለከተ ጥሩ እውቀት እንዳገኛችሁበት አልጠራጠርም። ማንኛውም ጥያቄ ካላችሁ ኮሜንት ላይ መጠየቅ ትችላላችሁ። የዛሬ ቪዲዮ ይህን ይመስላል። ሳምንት በሌላ አዳዲስ ቪዲዮ እስከምንገናኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። አመሰግናለሁ።